ሰላም እንዴት ናችሁ? የመድፉና የመድፉ ቤተሰቦች በቅድሚያ እንግዲህ አዲስ የዩቲዩብ ቻናል ከፍቻለሁ። ትረስት ዘ ትሩዝ የሚል አካውንት ነው። ትረስት ዘ ትሩዝ የሚል አካውንት እየገባችሁ የመድፉ ቤተሰቦች ባዮ ላይ ሊንኩ አለ። ሰብስክራይብ አድርጉ። ማንም ሰው ሰብስክራይብ ያደረገ የለም እንግዲህ እስካሁን ድረስ ከመድፈኞቹ ቤተሰቦች ውስጥ አይ ሆፕ ሰብስክራይብ እንደምታደርጉ ምንም አይነት ተስፋ ወይም ምንም አይነት ጥርጣሬ አይኖረኝም። እና እንግዲህ ዛሬ በሰፊው የምናነሳው ስለ አርሰናል በ25 26 እስካሁን ድረስ ስለመጣበት ጉዞ ማለት በእንግሊዝ ፕሪሚየር ሊግ 38 ሳምንታቶች ናቸው የሚኖሩት። እስካሁን ድረስ አርሰናል 31 ጨዋታ ተጫውቷል። 31ኛ ሳምንቱን ጨዋታ ተጫውቷል። በአውሮፓ ሻምፒዮንስ ሊግ ኦልሞስት 9 ጨዋታዎችን ተጫውቷል። እንዲሁም በኤፍኤ ካፕ በካርሊን ካፕ እያለ ይቀጥላል እና አርሰናል የመጣበትን እስካሁን ድረስ የሄደበትን የ25 26 ሲዝን ማለት አብዛኞቻችን ምንድነው የአርሰናልን አጫወት የአርሰናልን እስካሁን የመጣበትን እስታት በጣም እየተችን በጣም እየወቀስን ያለንበት ሁኔታ አለ። ማለት የተቃራኒ ቡድን ደጋፊዎችን አይደለም ማለት የሚፈልገው እኛ አርሰናል ደጋፊዎችስ ምን ያህል አርቴታ ላይ ቡድኑ ላይ ምን ያህል እምነት አለን የሚለውን ነገር አንዳንድ ነጥቦችን ማንሳት እወዳለሁ። ምክንያቱም አርሰናል እስካሁን ድረስ 48 ጨዋታዎችን ተጫውቷል። እንግዲህ በጣም ብዙ ጨዋታ ነው። ምናልባት አንዳንድ ቡድኖች አርሰናል ይሄ 48 ጨዋታ ተጫውቶ ያሸነፈውን ስናይ 37 ጨዋታዎችን አርሰናል በድል ተወጥቷል ወይም ዊን አድርጓል ማለት በጣም የሚገርም ሁኔታ ነውና 48 ጨዋታ ተጫውተህ እንግዲህ በዚህ ሁሉ ሲዝን ይሁን ሁሉ ጊዜ በአውሮፓ ሻምፒዮንስ ሊግ፣ በእንግሊዝ ኤፍኤ ካፕ፣ በእንግሊዝ ካራባው ካፕ፣ በእንግሊዝ ፕሪሚየር ሊግ ይህን ሁሉ ጨዋታ ተጫውተህ 48 ጨዋታ ተጫውተህ 37 ጨዋታ ዊን አደረክ ማለት ይህን ወደ ፐርሰንት ስንቀይረው 77% ኦልሞስት 77% ዊን አድርገሃል። እንግዲህ እስካሁን ባለበት ሁኔታ እስካሁን በመጣበት ሁኔታ 77%ን ዊን አድርጓል ወይም ዊን ፐርሰንቴጅ ሬት አለው ማለት ነውና እንግዲህ 37 ጨዋታ አሸንፈህ 8 ጨዋታ ምንድነው ድሮ አድርጎ ወይም ነጥብ ተጋርተህ ወጥተህ 16% ማለት ነው። ይሄ እንግዲህ ወደ ፐርሰንት እንቀይረው 16% ብቻ ነው ማለት በዚህ በተጫወቱ ጨዋታ ውስጥ 16% ብቻ ድሮ ወይም ነጥብ ተጋርተህ ትወጣለህ ከተቃራኒ ቡድኖች ጋር ማለት ነውና በአውሮፓ ሻምፒዮንስ ሊግ እንግዲህ እስካሁን ድረስ አንድ ጨዋታ ነው በ9 ጨዋታዎች ውስጥ ባለፈው ሳምንት በሊቨርኩሰን አሬና ባየር ሊቨርኩሰን ጋር ያደረገውን ጨዋታ 1-1 እስከሚያጠናቅቅ ድረስ ወይም 1-1 ወጥቶ ወደ ኤሚሬትስ ጨዋታውን እስከሚያመጣው ድረስ የነበሩትን 8ቱንም ጨዋታዎች እንግዲህ ዊን አድርጎ 100% የማሸነፍ ንጽጻሬ አድርጎ የመጣ ቡድን ነውና አብዛኛውን ጊዜ አንዳንድ ፓንዲት ነን የሚሉት በተለይ በአሁን ላይ ፖድካስቶች በዝተዋልና የሚተቹት እንግዲህ እኛ ሀገርም ያሉት እንግሊዝ ውስጥም ያሉት እግር ኳስን እናውቃለን እግር ኳስ ተጫውተን አልፈንበታል የሚሉት ሲተቹት ሳይው ቡድኑ የሚጫወትበት ሁኔታ በጣም የወረደ ነው። በጣም ዊን ሜንታሊቲያቸው የወረደ ነው። ከቆመ ኳስን የሚጠብቁ ኦን ጎል ነው የሚጠብቁት እንጂ አርሰናል ዋንጫውን ከሚበላ የዘንድሮ የእንግሊዝ ፕሪሚየር ሊግ ቢሰረዝ ይሻላል እያሉ የሚተቹ ሰዎችን ስሰማ በጣም ግርም ስለሚለኝ ነው ይሄንን ስታት ማየት የፈለኩትና እንግዲህ በዚህ በ48 ጨዋታዎች ውስጥ 3 ጨዋታዎች ብቻ ነው ሉዝ ያደረገውና ከነዚህም 3 ጨዋታዎች ውስጥ እንግዲህ በሊቨርፑል ተሸንፈናል። አንደኛውን ጨዋታ ደግሞ የተሸነፍነው በማንቸስተር ዩናይትድ፣ ሌላኛውን ጨዋታ ደግሞ የተሸነፍነው ምንድነው እንግዲህ በሚያሳዝንና በሚያስገርም ሁኔታ ማትጠብቀው የእግር ኳስ ክስተት ያው ይፈጠራልና እነዚህን 3 ጨዋታዎችን ነጥብ ስንጥል አበቃላቸው። በቃ ከዚህ በኋላ እነዚህማ መውረድ ነው። በአስቶን ቪላ ያቺ በ94ኛው ደቂቃ የተቆጠረችብን ጎል በጣም በሚገርም ሁኔታና 3 ጨዋታ ስንሸነፍ እንግዲህ ዊን ፐርሰንቴጃችንን እንኳን ቼክ ስናደርግ 6.25 ነውና ይህ በጣም የወረደ እጅግ በጣም የሚገርም አርሰናልን ይህንን ሪከርድ ያደረገው ወይም ይህንን ሁሉ ጌም ተጫውቶ ይህን ጨዋታ ያሸነፈው ማንቸስተር ዩናይትድ ቢሆን ቼልሲ ቢሆን ሲቲ ቢሆን ወይም ሌላ የእንግሊዝ ፕሪሚየር ሊግ ክለብ ቢሆን ኑሮ እንግዲህ ሚዲያዎች ሁሉ ምን ያህል እንደሚያዜሙለት ምን ያህል እንደሚያወድሱትና እንደሚያጨበጭቡለት በጣም እኔ ለመናገር እጅግ በጣም ቃላቶች ሁሉ አይኖሩኝም ነበርና አርሰናል ላይ ሲወገድ ነገሮች ሁሉ እየተበለሻሹት ሃራምቦል የሚጫወተው በጣም በመከላከልን መሰረት ያደረገ ቡድን ነው ተብሎ ማለት ግዴታ እኮ ነው። ሻምፒዮን ለመሆን መከላከል ይጠበቅብሃል። ምናልባት አሸናፊ ለመሆን ጎሎቹ ማስቆጠር ይጠበቅብሃል። በአመቱ መጨረሻ ላይ ደግሞ ሻምፒዮን ለመሆን ደግሞ ጎሎች እንዳይቆጠሩበት መከላከል ወይንም
ጎሎች እንዳይቆጠሩ በማድረግ እጅግ በጣም ወሳኙ ነገር ነውና አርሰናልም እየመጣበት ያለው መንገድ እየሄደበት ያለው መንገድ ይሄን መሰረት አድርጎ ነው። እስኪ እንየው። አርሰናል እንግዲህ በመከላከል ላይ የተዋጣ ቡድን ነው፣ የተመሰረተ ቡድን ነው ተብሎ ሚዲያዎች ሁሉ የሚተቹትን ሚዲያዎች ሁሉ የሚነቅፉትን ቡድን ስናይ ግን በእነዚህ 48 ጨዋታዎች ውስጥ ሁሉ 48 ጨዋታ አድርጎ በሁሉ ውድድሮች አርሰናል 104 ጎሎችን ከመረብ ላይ አሳርፈዋል ማለት ነው። እንግዲህ በአውሮፓ መድረክ ስናያቸው ከነ ባየር ሙኒክ ከነ ባርሴሎና ቀጥሎ በአውሮፓ መድረክ በአውሮፓን እያልኳቸዋለሁ፣ በእንግሊዝ አይደለም፣ ሶስተኛ ደረጃ ላይ የተቀመጠው ቡድን አርሰናልና አርሰናል ነው። አንተ እዚህ አራምቦል የሚጫወተው ይከላከላል፣ በመከላከል ነው መሰረት የሚያደርገው፣ ሴት ፒስ ነው፣ ኦን ጎል ነው እያልን እኛ ሚዲያዎች ሁሉ የሚያብጠለጥሉት ቡድን 48 ጨዋታ ተጫውቶ 104 ጎሎችን ከመረብ ላይ ምን ብሏል አሳርፏል። ይህም በእያንዳንዱ ጌም 2.16% ጎል የማስቆጠር ፐርሰንቴጁ ስናየው በእያንዳንዱ ጌም ላይ 2.16% አለው ጎሎችን ለማስቆጠር እያስቆጠረበት ያለው መንገድ እጅግ በጣም በሚገርም ሁኔታ 2.16 ይህንን ማንም ኤክስጂንን ያስመዘግበ የለም ከባርሴሎናና ከባየር ሙኒክ ውጭ። ሌላው ደግሞ እንግዲህ የተቆጠሩበት ጎሎችን ስናያቸው 32 ጎሎች ናቸው የተቆጠሩበት። ይህ ማለት 0.6 ነው ፐር ጌም 0.6% ነው ይቆጠረበታል ተብሎ የሚታሰበውና እጅግ በጣም እኔ ስታቶችን ዞር ብዬ ሳያቸው አርሰናል የሚተችበትና የሚወቀስበት ምክንያት እኛም የምንተቸውና የምንወቅሰው ምክንያት ለዛውም እነ ማርቲን ኦዲጋርድ በጉዳት ምክንያት እነ ኤብሪቺዜ በድካምና በተለያዩ ሁኔታዎች ይሄ ሶስተኛው የማጥቃት ክፍል ላይ ኳሶች ሲገቡ ለአጥቂዎች የሚደርሱት ኳስ ተሰንጣቂ ኳሶች በሌሉበት ሁኔታ ምክንያቱም ኦዲጋርድ በዚህ ዓመት ላይ እንግዲህ ከተጫወታቸው ጌሞች ይልቅ በጉዳት ያሳለፋቸው ጌሞች ናቸው የሚበልጡት። ምክንያቱም አርሰናል በኦዲጋርድ ጥገኛ የሆነ ቡድን ነው እና 104 ጎሎችን አስቆጠረህ 2.16 ኤክስጂ እያስመዘገበ በየጌሙ 0.6 ጎል ፐርሰንቴጅ ኮንሲድ ይደረግብኛል ወይ የሚቆጠርብኛል ብለህ እየጠበቅ አርሰናልን ስትተች ሲከላከላል ምን ይላል ስንል ሚዲያዎች አንዳንዴ ማለት እውነታውን ቁጥሮች ይናገሩታል እና ቁጥሮቹን ለመደበቅ ባንሞክር እጅግ በጣም ጥሩ ነው ለማለት እወዳለሁ። ሌላው እንግዲህ እስካሁን ድረስ በመጣበት ሁኔታ ላይ ማለት በዚህ ሁሉ ሂደት ውስጥ ሆኖ 48 ጨዋታ ተጫወተ 24 ክሊን ሺት ያለው ክለብ አርሰናል ብቻ ነው በአውሮፓ 24 ክሊን ሺት ማለት ፐር ጌም በእያንዳንዱ ጌም እንግዲህ አንድ ጨዋታ ተጫውታለህ በሁለተኛው ጌም ክሊን ሺት ይዘህ ትወጣለህ ማለት ነውና ይሄንን ቡድን እኔ ከምንተች ይልቅ እንደው ምናልባት አንዳንዴ ንፉግነት ወይም አድርባይነት ይሆንብናል እንጂ ይሄንን 24 ክሊን ሺት አስጠብቀ ይወጣ ቡድን ተቆሞ ነው የሚከላከለው የሚያምር ጨዋታ አይደለም የሚጫወተው ያነ ከመተቸት ይልቅ ስታቶችን ዝቅ ብለን ወይም ብናያቸውና ቁጥሮች ምን ይላሉ የሚሉትን ነገር እውነታዎቹ ቁጥሮች ስለሚናገሩት በደጋፊነት በስሜታዊነት እግር ኳስን ከምንተቸው እግር ኳስን ከምናብጠለጥለው ይልቅ እውነታውን ሳንደብቅ እውነታውን ምንናገር ጥሩና ጥሩ ይሆናል ለማለት ነውና ይህን ሁሉ አድርጎ ግን እንግሊዝ ፕሪሚየር ሊግን በ9 ነጥብ ልዩነት ምንም ማንቸስተር ሲቲ አንድ ቀሪ ጨዋታ ቢኖረውም በ9 ነጥብ ልዩነት እየመራ ያለ ቡድን አርሰናል ነው፣ ማንንም አይደለም። አርሰናል በ9 ነጥብ ልዩነት እየመራ ነው። እንደገና በኤፍኤ ካፕ ወደ ሴሚ ፋይናል አልፏል። ከሳውዝሃምፕተን ጋር በሚያደርገው ጨዋታ እንግዲህ ቀጣይ ወደ ፋይናል ያልፋል ተብሎ ይጠበቃል። ምናልባት በእግር ኳስ ቢፈጠሩን አናውቅም። በካራባኦ ካፕ ፋይናል ላይ ደርሷል ከማንቸስተር ሲቲ ጋር። በቻምፒዮንስ ሊግ 16ቱን ጥሎ ማለፍ ተቀላቅሎ በሊቨርኩሰን አሬና 1-1 ጋርቶ ነጥብ የተመለሰበት ምክንያት እሱ ይሄም ማክሰኞ ምሽት 5 ሰዓት ሲል በኤምሬትስ ስቴዲየም ይሄን ጨዋታ እስከሚጫወቱ ድረስና ወደ 8 እስከሚቀላቀል ወደ ሴሚ ፋይናል እስከሚቀላቀላል ተብሎ የሚጠበቅ ቡድን ነውና አርሰናል ላይ ሲሆን ነገሮች የሚበረቱበት ክንዶች የሚበረቱበት ምክንያቱን ምንድነው የሚለውን እስኪ ሐሳባችሁን ኮሜንት ላይ አስቀምጡ። ምናልባት አንዳንድ የእግር ኳስን በጭፍን መጥላት አይጠበቅብንም። ይህንን ስታት ያደረገው ማንቸስተር ዩናይትድ ቢሆን ቼልሲ ቢሆን ሊቨርፑል ቢሆን ወይም ማንቸስተር ሲቲ ቢሆን ሚዲያዎች ሁሉ ይዘምሩለት ነበር፣ ያቀረቅሉለት ነበር። አርሰናል ላይ ሲሆን ነገሮች ሁሉ ዱላዎች ሁሉ ከማወደስ እውነታውን ከመናገር ይልቅ ወደ መተቸትና ወደ ማፍጠልጠል የሚሄዱበት ምክንያት ምንድነው? ክለባችን የመጣበት ሁኔታስ እንዴት አያችሁት የሚለውን ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከተመቻችሁ ሼርና ኮፕሊንግ አድርጉት። ዩቲዩብ ላይ ያለውን ቻናል ሰብስክራይብ በማድረግ አበረታቱኝ። ከተመቻችሁ ቪዲዮውን ሼር አድርጉ፣ ካልተመቻችሁ ወጥቶ ትችላላችሁ።
መልካም እድል። አመቱን በደስታ እንስቅበታለን። ይህ አመት የኛ ነው። ማንም